በአውሮፓ ቻምፒየንስ ሊግ የአምስተኛ ዙር መርሃ ግብር የወቅቱ ኃያላን ክለቦች አርሰናልና ባየር ሙኒክ የሚያገናኘው ተጠባቂ ጨዋታ ትኩረትን ስቧል። ሁለቱ ክለቦች በውድድር ዓመቱ በቻምፒየንስ ሊጉ ያደረጓቸውን አራቱንም ጨዋታዎች ማሸነፍ ችለዋል። መድፈኞቹ ከዛሬው ጨዋታ አስቀድሞ በፕሪሚየር ሊጉ ባደረጉት የሰሜን ለንደን ደርቢ የከተማ ተቀናቃኛቸውን ቶተንሃም ሆትስፐርን ሲያሸንፉ፣ ባቫሪያኑ በአንጻሩ በቡንደስሊጋው ፍሬበርግን በማሸነፍ ያለመሸነፍ ግስጋሴያቸውን ማስቀጠል ችለዋል። በፕሪሚየር ሊጉ ካደረጓቸው 12 ጨዋታዎች በአንዱ ብቻ ሽንፈት ያስተናገደው አርሰናል 9ኙን አሸንፎ በሁለቱ አቻ የተለያየ ሲሆን በ29 ነጥብ ከተከታዩ ቼልሲ በ6 ነጥብ በመራቅ የሊጉ አናት ላይ ተቀምጧል። በውድድር ዓመቱ በሁሉም ውድድሮች አንድም ሽንፈት ያላስተናገደው የቪንሰንት ካምፓኒ ባየር ሙኒክ በበኩሉ ቡንደስሊጋውን እየመራ ይገኛል። በሀገር ውስጥም ሆነ በአህጉራዊ ውድድሮች እጅግ ውጤታማ ጊዜን እያሳለፉ የሚገኙት ሁለቱ ክለቦች ዛሬ ምሽት እርስ በርሳቸው የሚያደርጉት ፍልሚያ በእግር ኳስ ቤተሰቡ ትኩረት ስበዋል።